ሰሞኑን ቱኒዚያ ከሶስት ቀን በፊት ህጻን ልጅ ጠፍታባቸው ነበር። ባህር ላይ ከአባትና ከእናቷ ጋር እየተዝናናች እንዳጋጣሚ ማዕበል ይዞ ጠፋ ማለት ነው። እና ጥልቅ ዋናተኞች በሄሊኮፕተር በጀልባ ባልተፈለገችው ነገር የለም እውነት ለመናገር ግን አልተገኘችም። 3 ቀን ማለት ነው። እና ትናንትና ብዙ ሰላሳ ተገኘች ሞታ ተገኘች በዚህ ሞመንት ማለት ነው። ሁላኔ ዜናውን ማለት አይቼው የመሰለኝ የሆነ ሰው አንስቷት ሄዶ ምናምን ነው እንጂ አልኩት በዚህ ደረጃ ማዕበል ከ10 ኪሎ ሜትር ርቀት ማለትም በቃ ትንሽ ብትቆይ እንደሚናገሩት ትንሽ ማለት እየገፋ ቢወስዳት ጣሊያን ትገባ ነበር ነው የሚሉት የምር ማለት ነው። እና በጣም ተረባርበው ነበረ እሷን ለማግኘት። አንዳንድ ሰው ከባህሩ ይዟት ጠፍቶ ነው ምናምን የሚል እንደዚህ እንትን ያወሩ ነበረ ማለት ነው። እና ትናንትና ግን ሱብሃን ረቢ ያኔ ይሄ ቀድረላው ማሻፋል ነው አላህ የጻፈባት ስለሆነ ነው እንጂ ጠፍታ ለፍለጋ የወጣው ሰው በጣም ትፈልጋለች። ሄሊኮፕተር ምናምን በጣም ትፈልጋለች ማለት ነው። ግን ሱብሃንአላህ እንግዲህ ለዚህ ነው የፈለጋት። ግን ያ ረቢ እንደዚህ ማለት ሞት ተመርጦ በዚህ ግደለኛ አይባልም። ላኪን ህጻናቶች ሲሞቱ በጣም የሚያሳዝነው ወላሂ ውሃው ሰምጣ ተመልሳ ነው የወጣችው ነው የተባለው። እና በጣም እኔ ያ ረቢ በጣም ነው ያመመኝ ማለት ነው። ወረብል ካባ በጻል ልጅ ታስቡት ብቻ የባህር ውሃ ጨው ነው። ምናልባት ወዲያው ባሰምጥ ራሱ ባህሩ ላይ ትንሳፈፍ ራሱ ይርባታል። በጣም ልታለቅስ ትችላለች። እኔ ምስኪን ምክንያቱም ህጻናቶች እንኳን አይደለም በእንደዚህ አይነት ሞመንት እንቅልፋቸው ሲነሱ እንኳን አጠገባቸው ሰው ከሌለ በጣም ነው የሚደነግጡት፣ በጣም ነው የሚያለቅሱት። እና አስብኳት ማለት ነው ወላሂ በምናምን ያስብኳት ያ አላህ ምን ያህል አልቅሳ ይሆናል ግን እርቧትም ይሆናልና እናትዬው ደግሞ ምን አይነት ሰበር ሊኖራት ለሚችል አላውቅም እንጂ በኡምራዋ ነው ወደ ባህር የምትሄደው። ባህር ሲባል ራሱ ቋቅር የሚላት ነው ይመስለኛል ወላሂ። እና ሞታ ተገኘች ብለው አየሁ። በጣም አሳዘነች። በጣም ነው የሚያሳዝነች። ላኢላሀ ኢለላህ በጣም ከባድ ነው። ያኔ ከሞቷ መሞቱ በቃ ሳልኳትኝ እሺ እዛ ባህሩ ላይ ስትንሳፈፍ ሩዋ ታልቅሳለች። የኔ ምስኪን ወላሂ ውሃ ውስጥ ደግሞ ግማሽ አካሏ ብኮዝ ይሄ ሴቭ ባጉ የለም እንደሱ ተደርጎላት ነበርና አሁን ቪዲዮ ላይ እንዳለችው ማለት ተደርጎላት ነበርና ከሱ ሾልካ ነው የሰመጠችው መጨረሻ አካባቢ ላይ እሱ ለብቻው ተገኘ፣ እሷ ተንጣላ የተገኘችውና በጣም ነው የሚያሳዝነው ወላሂ። ቱኒዚያ ሀገር ነው ላኪን በጣም ነው የሚከብደው፣ በጣም ነው የሚከብደው። ብቻ አላህ ሰው ይስጣቸው ለእናትና ለአባቷ። እናትየው ራሱ ስትናገር በጣም እየጠበኳት ነበር፣ ለሆነች ደቂቃ ነው በቃ የተዘናጋሁት ምናምን ነገር አለችና በወቅቱ እንዳልኳችሁ ስሰማው በቃ የሆነ ሰው ይዟት ሄዶ ነው ምናምን ቢኮዝ የህፃናት ስርቆት የትም ዓለም ላይ አለ፣ ኢትዮጵያ ውስጥ ብቻ አይደለም። ግን ነገር እኔ ባላወራ ይሻለኛል። ህፃናቶች ላይ እንደው እጃቸውን የሚያነሱ ሰዎች ምን አይነት ልብ እንዳላቸው ራሱ ማሰብ ነው የሚከብደኝ እኔ ወላሂ። ማለት ትልልቅ ሰው አለ እንደኔ እንደናንተ ኦፍ ኮርስ ሁላችንም ወንጀለኞች ነን። ያኔ አላህ ሰትሮን ነው እንጂ ደብቆልን ነው እንጂ ያኔ በጣም ብዙ ነገር ተሸክመን ነው የምንሄደው። ግን እኛ ያለን እነሱ መጎዳታቸው በጣም የሚያሳዝነኝ። እኔ አሁን ስለ ፍልስጤም ምናምን ሲወራ መስማትም የማልፈልገው ዜና ማየትም የማልፈልገው መስማትም የማልፈልገው የህፃናቶችን ሞት መቀበል ስለማልችል ነው እኔ በራሴ ማለት ነው። ያመኛል ወላሂ የምር ነው የምታመመውና የዚህችንም ሁኔታ ሳይ በጣም ነው የደነገጥኩት እውነት ለመናገርና አቦ በቃ ህፃናቶቻችሁን ጠብቁ። የእናንተ ኃላፊነት ነው እነሱን ማለት የእናንተ ኃላፊነት ናቸው፣ የእናንተ ሬስፖንሲቢሊቲ ናቸው። እና ቤት ውስጥም ሆነው አትተዋቸው ቢኮዝ እንደዚህ ባሊ ሙሉ ውሃ ውስጥ መዘፍዘፊያው ውሃ ውስጥ ምናምን ነገር ይገባሉ። እነሱ የሚያዩት ነገር በጣም እንትን ነው፣ ሲምፕል ነገር ነው። ግን ለኛ ማለት የማይታወሰን ነገር ለነሱ መጫወቻ ስለሚመስላቸው ጥልቅ ነው የሚሉትና
መጥፎ ቀን ደግሞ ኦኬ ከባድ ነው ማለት የሆነ ገፍላ ነው የሚለቅባችሁ፣ ጆሮአችሁ እንዳይሰማ አእምሯችሁ እንዳያስብ። ከዛ ከመጨረሻ ኤንድ ኦፍ ታይም ላይ የሆነ የምትነቁት ነገር አለ። እንደዚህ አይነት ስሜት አለውና ልጆቻችሁን ጠብቁ ለማለት ነው። ኤኒዌይ ሃቭ ኤ ጉድ ዴይ